ሰላም ጋይስ እንዴት ናችሁ? የኤግዚት ኤግዛም ምዝገባ መጀመሩን ተከትሎ አብዛኛው ተማሪ እየተወዛገበ ይገኛል እየተወዛገበ ይገኛሉ ማለት ነው። ለምሳሌ ሊንኩን አግኝተናል። ሊንኩን አግኝተን ወደ ዌብሳይቱ ስንገባ ሪጅስተር ክሎዝ ብሎናል። መፍትሄው ምንድነው እያላችሁ ትገኛላችሁ ማለት ነው። መፍትሄውን አብረን የምናይ ይሆናል። እናም ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ይጀምሩ። ሌላኛው ደግሞ እስካሁን ሊንክ አላገኘንም ለምትሉ ተማሪዎችም መፍትሄ ይዘን መጥተናል ማለት ነው። የመጀመሪያው ሊንኩን አግኝታችሁ ዌብሳይቱ አልሰራ ያላችሁ እስካሁን ድረስ ዌብሳይቱ እየሰራ አይደለም ነበር፣ ግን አሁን ላይ ግን ለተወሰነ ተማሪዎች እየሰራ ይገኛል። አሁን ላይ በትምህርት ሚኒስቴር በቴሌግራም ገጹ እንዳስታወቀው አሁን ላይ የኤግዚት ኤግዛም ዌብሳይት መመዝገቢያ ዌብሳይት መስራት ጀምሯል ብሎ በቴሌግራም ገጹ አሳውቋል ማለት ነው። አሁኑኑ ገብታችሁ መመዝገብ ትችላላችሁ። የክፍያ ሂደቱ በቴሌ ብር ነው። 750 ብር በመክፈል ክፍያ መፈጸም ትችላላችሁ ማለት ነው። ሌላኛው ደግሞ ሊንኩን አላገኘንም ለምትሉ ተማሪዎች ሊንኩን ኮሜንት ስር የኔን ቻናል አስቀምጥላችኋለሁ። እዛ ስር የኔን ቻናል የቴሌግራም ቻናላችን ጆይን በማድረግ ሊንኩን ማግኘት ትችላላችሁ። ቪዲዮውን እስከመጨረሻ ስላያችሁ እናመሰግናለን።